ውድ ተመልካቾቻችን በባለፈው በክፍል 1 ዝግጅታችን 14 ዓመት ሙሉ ክርስቲያኖችን ስለጨፈጨፈ ኢትዮጵያን ስለወረረ ገዳማትን በእሳት ስላነደደ የኢትዮጵያን ወርቅና ብር ወደ ቱርክና የመን በገፍ ስለጫነው ሰው የኢትዮጵያን እናቶችና ሕፃናት እንዲሁም ሴቶች ወንዶችን ለባርነት ስለሸጠ የሃይማኖት መሪ በአባቱ ካህን በእናቱ እስላም ስለሚባልለት ሰው ማንነት ቱርክ ወታደርና የጦር መሳሪያ ልካ ኢትዮጵያን ስለጨፈጨፈችበት ዘመን በኦቶማን ቱርክ ያልተወረረች ብቸኛው ሀገር ማን እንደነበረች የኢትዮጵያውያን ሀብትና ንብረት የቱርክንና የየመንን ባለስልጣናት እስከ ተራ ወታደር ድረስ ባለጸጋ ያደረገበትን ጊዜ የቱርክ ወታደርና ዘመናዊ የጦር መሳሪያ ወደ ኢትዮጵያ በድብቅ በገፍ እንዴት እንደገቡ ለማንስ እንደገቡ አህመዲ ኢብራሂም አልቃዚ ማን ነው? ኢትዮጵያዊ፣ ቱርካዊ ወይስ ሶማሊያዊ? የሃይማኖት መሪ ነው ወይስ ወራሪ? ክርስቲያኖችን አንገታቸውን እየቆረጠ ደማቸውን እንደ ጅረት ውሃ ያፈሰሰውን ሰው ማንነት አይተን ነበር ያቆምነው። ዛሬ በክፍል 2 ዝግጅታችን ግራኝ አህመድ ወደ ጣና ሐይቅ በመሄድ ምን እንዳደረገ፣ የጣና ሐይቅ መነኮሳት ምን እንዳደረጉ፣ በወቅቱ ምን እንደተከሰተ፣ በግራኝ አህመድ ወረራ ወቅት ያልተወረሩ ብቸኛ ግዛቶች እነቶቹ እንደነበሩ፣ በአፄ ዘርዓ ያዕቆብ የተሰሩ ገዳማት እንዴት ወደ መስጊድነት እንደተቀየሩ፣ ማንስ ወደ መስጊድነት እንደቀየራቸው 1000 ነፍጥ፣ 1000 የፈንጅ ጦር፣ 4 ከባድ መድፎችና 535 ወታደሮች የያዘው የፖርቹጋሉ የጦር እርዳታ እንዴት ወደ ኢትዮጵያ እንደመጣ፣ ንጉሱ እንዴት እንደሞተ፣ ንጉሱ ሲሞት ማን እንደተካቸው፣ የግራኝ አህመድ የመጨረሻ ሰዓት እና ሌሎች ጉዳዮችን በዝርዝር እነግራችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ይህ ሃኖስ ሚዲያ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ለቀጣዩ ስራችን ግብአት ስለሚሆነን ኮሜንት መስጫው ላይ አስተያየታችሁን፣ ሐሳባችሁን አስቀምጡልን። በመቀጠልም ግራኝ አህመድ ወደ ጣና ሐይቅ በመሄድ በሐይቁ ደሴት ውስጥ የሚገኘውንና በ1200 ዓመተ ምህረት የተሰራውን ገዳም ሊያቃጥል ሲል መነኮሳቱ ገዳሙን ከቃጠሎ ለማዳን ባደረጉት ስምምነት የገዳሙን ንብረት በጀልባ እየጫኑ አስረከቡት። 150 ሰዎችን ለመጫን በተሰራው ጀልባ 3 ጊዜ ተመላልሶ የገዳሙን ሀብትና ንብረት በወረራ ወደ ያዛቸው ግዛቶቹ አጋዘ። ግራኝ ከገዳሙ ካጋዛቸው ንብረቶች ውስጥ የወርቅ መስቀሎች፣ ማዕጠንቶች፣ የወርቅ ጽዋዎችና የተለያዩ የከበሩ ዕቃዎች ይገኙበታል። ግራኝ አህመድ ይዞታውን ለማጠናከር ከባህር ዳር እንደገና ወደ ደቡብ ምዕራብ በመንቀሳቀስ የጦር ሰፈሩን ወደ ዝዋይ አዘዋወረ። የሀገሬው ነዋሪዎች የሆኑት የንጉሱን ታማኝ ዜጎች ከጠራረገ በኋላ መጀመሪያ ዳውሮን ቀጥሎም ባሌን እንደገና ወረረ። ግማሽ ቀን በፈጀው በዚህ በባሌ ጦርነት አዝማች እንዳሉና ልጅ ዘመን ክርም በታላቅ ጀግንነት ተዋግተው ከ3000 የክርስቲያን ወታደሮች ጋር ተሰውተዋል። በ1524 ዓመተ ምህረት ምስራቅ፣ ደቡብና መካከለኛው የኢትዮጵያ ግዛቶች በግራኝ ጦር ተደብድበዋል። በዚህ በግራኝ ወረራ ወቅት ያልተወረሩ ግዛቶች ዳሞት ወይም ጎጃም፣ ምስራቅ ወለጋ፣ ቢዛም፣ ቄለም ወይም ምዕራብ ወለጋ፣ ሰሜን በየምድር፣ ትግራይና ባህር ምድር ወይም ኤርትራ ስለነበሩ እነዚህን ግዛቶች ለመውረር እንዲችል በመጋቢት 1525 ዓመተ ምህረት ግራኝ ሰራዊቱን ደብረ ብርሃን ላይ አከማቸ። በአፄ ዘርዓ ያዕቆብ በተሰሩ ገዳማት ምትክ መስጊዶች ተሰሩ። በግዳጅ የሰለመ ሰለመ፣ ያልሰለመ የአካባቢው አማራ በግራኝ ሰይፍ አንገቱ ተቀላ። ያመለጠም ወደ ጫካ ገባ። በ1525 ዓመተ ምህረት መጨረሻ ግራኝ በጎንደር ዘልቆ ደንቢያንና አካባቢውን ከወረረ በኋላ በእንደርታ ላይ አልፎ ተንቤንን ወጋ። በሹም አጋቤ የተመራው ጦር ተንቤን ላይ ብርቱ መከላከል ቢያደርግም ግራኝን ማቆም ግን አልቻለም። በዕለቱ ጦርነትም 10,000 የአጋሜ ወታደሮች በወራሪው ግራኝ
ተጨፍጭፈው ተሰውተው አልቀዋል። በዚህ ወቅት አጼ ልብነ ድንግል አክሱም ገብተው ጦር ለማሰባሰብ ሞክረው ነበር። ነገር ግን ግራኝ አህመድ ስለደረሰባቸው አንድም ወታደር ሳያሰባስቡ ወደ ወልቃይት ጠገዴ ለመሸሽ ተገደዱ። ግራኝ አህመድም የአክሱምን ደብሮች ከነቀሳውስታቸው በእሳት አቃጠለ። ቀጥሎም ስራይንና በየምድርን ወረረ። በ1531 ዓመተ ምህረት ለረጅም ዘመን ሲጠበቅ የነበረው 1000 ነፍጥ፣ 1000 የፈንጂ ጦር፣ 4 ከባድ መድፎችና 535 ወታደሮችን የያዘው በክርስቶፎር ደጋማ የሚመራው የፖርቹጋሎቹ የጦር እርዳታ በባህረ ነጋሽ ይስሐቅ መንገድ መሪነት ደብረ ዳሞ ደረሰ። ውድ ተመልካቾቻችን የዚህን ታሪክ ዝግጅት ወይም የፖርቹጋሎቹን ወደ ኢትዮጵያ አመጣጥ በሌላ ክፍል እንደምንዳስሰው በማስታወስ ዝግጅታችንን እንዲህ እንቀጥላለን። ጳጉሜ 3 ቀን 1532 ዓመተ ምህረት አጼ ልብነ ድንግል ተሸሽገው በኖሩበት በደብረ ዳሞ ደብር ሞቱ። ከሳቸው መሞት በኋላ ልጃቸው ገላውዲዮስ ነገሰ። ገላውዲዮስ ከነገሰ በኋላ ሚያዝያ 9 ቀን 1534 ዓመተ ምህረት እንጣሎ አጠገብ በተደረገ ጦርነት ለመጀመሪያ ጊዜ ግራኝ አህመድ ወይም አህመድ ኢብራሂም አልቃዚ በጥይት ተመቶ ቆሰለ። በጥይት እንደተመታ ወደ ኋላ ሸሸና ዞብል በምትባል የደንከል በረሃ መንደር ገብቶ ጦሩን ማጠናከር ጀመረ። ግራኝ አህመድም በደንከል በረሃ መሽጎ ጦሩን እያደራጀ ከአለቆቹ ከቱርክ ገዢዎች ጋር በመላላክ በእጁ ያስገባው የክርስቲያን ሀገር ከእጁ ሊወጣ ስለሆነ ተጨማሪ ወታደርና የጦር መሳሪያ በአስቸኳይ እንዲልኩለት ከኢትዮጵያና ኢትዮጵያውያን የዘረፈውን ወርቅና ንብረት ወደ ቱርክ ላከ። ከቱርክ መንግስትም 900 ምርጥ ነፍጠኞችን ያካተተ 2000 ወታደሮችና 10 መድፎች ተላኩለት። በተጨማሪም ንጉሱን ሊረዱ ኢትዮጵያውያንን ሊታደጉ የክርስቲያኖችን አንገት በሰይፍ ከመቀላት ለማትረፍ ለመጡ ለፖርቹጋሎቹ ምንም አይነት እርዳታ እንዳይደርስ የቱርክ መርከቦች ምጽዋንና አካባቢውን ዙሪያውን አጥረው ያዙ። ምንም እንኳን የሰውና የመሳሪያ እርዳታ ባይደርስለትም ክርስቶፎር ደጋማ ከግራኝ ጋር ለመዋጋት ቆርጦ ተነሳ። መስከረም 2 ቀን 1535 ዓመተ ምህረት ዋግ ላይ ውጊያ ተደረገ። ዋግ ላይ በተደረገው ውጊያ ኢትዮጵያውያንና ፖርቹጋሎቹ ብዙ እልቂት ደረሰባቸውና ተሸነፉ። ክርስቶፎር ደጋማንም ግራኝ አንገቱን ቆርጦ ገደለው። ከ535 ከፖርቹጋሎቹ ወታደር ውስጥ 150 ብቻ ተረፉ። ግራኝም በድል አድራጊነትና በማናለብኝነት ኑሮውን ለመቀጠል ተመልሶ ወደ ደምቢያ ሄደ። አሸናፊነቱ በየአቅጣጫው በግራኝ በኩል አጋርሎ ባለበት ሸዋ ውስጥ ከግራኝ የጦር አለቆች ጋር ሲዋጋ የቆየው አጼ ገላውዲዮስ የግራኝን ከበባ ጥሶ ወደ ሰሜን በመውጣት ከተረፉት የፖርቹጋል ወታደሮች ጋር ተገናኘ። ከፖርቹጋል ወታደሮች ጋር ከተገናኙ በኋላ በግራኝ አህመድ ላይ በጋራ ስለሚያደርጉት ዘመቻ ተማክረው እቅድ አወጡ። በእቅዱ መሰረትም በየካቲት ወር 1535 ዓመተ ምህረት አጼ ገላውዲዮስ 9000 ወታደሮችን ይዞ ግራኝ አህመድ ደግሞ 15000 ወታደሮችን አሰልፎ የንጉሱ ጦር እዚያው ግራኝ አህመድ የመሸገበት ቦታ ደምቢያ ወረዳ ድረስ በመሄድ ለሳምንት ያህል ተፋጠው ቆዩ። ከሳምንት ፍጥጫ በኋላ ረቡዕ የካቲት 28 ቀን 1535 ዓመተ ምህረት ሲነጋጋ ዘንተራበር ከተባለው ስፍራ ላይ ጦርነቱ ተጀመረ። በዚህ ጦርነት ከብዙ እልቂት በኋላ የግራኝ ጦር ተሸነፈ። ግራኝ አህመድም እዛው ተገደለ። ከግራኝ አህመድ ጦር ውስጥ በሕይወት ተርፈው ያመለጡ ሚስቱ ድልበርና 40 የቱርክ ወታደሮች ብቻ ነበሩ። የግራኝ ወረራ ውጤት። የግራኝ አህመድን የወረራ ውጤቶች በትንሹ እንዲህ እንቃኛቸው። የኦቶማን ቱርክ በኢትዮጵያ ላይ የመስፋፋት እቅድ ከግራኝ አህመድ ጋር እዛው ዘንተራበር ወይም ደምቢያ ላይ አብሮ ሞቷል።
በዚህ ጦርነት የሌሎች ነገዶች መስዋዕትነት ባይናቅም በባሊ፣ በፈጠርጋር፣ በቤተ አማራ፣ በበየምድር፣ በዳሞት በብዛት የረገፈው የአማራ ሕዝብ ነው። ጦርነቱ የተካሄደው በራሷ በኢትዮጵያ ሀብትና ንብረት ነበር። በዚህ ጦርነት ምክንያት የኢትዮጵያውያን ሀብትና ንብረት የቱርክንና የየመንን ባለስልጣናት እስከ ተራ ወታደር ድረስ ባለጸጋ አድርጓቸዋል። የኮንስታንቲኖፕል ቤተ መንግስት ዕቃዎች በኢትዮጵያ ወርቅና ብር የተሰሩ እስከ መሆን ደርሰዋል። ምንም እንኳን አጼ ገላውዲዮስ በግራኝ አህመድ ላይ ድል ቢቀዳጅም በአካባቢው ግራኝ አህመድ የሾማቸውን መሪዎች ለመምታትና አካባቢውን ለመቆጣጠር የረጅም ጊዜ ስራ ሆነበት። አጼ ገላውዲዮስ ከግራኝ አህመድ የእህት ልጅ ከኑር አሊ ጋር ሲዋጋ ሞተ። በዚህ ወቅት አገሪቱ በጦርነት የደቀቀች በመሆኗ ውሻ በቀደደው ጅብ ይገባል ሆነና ነገሩ ለሽፍቶች ወረራ የተጋለጠችውና ለረጅም ዓመታት ስትሰቃይ ቆየች። ውድ ተመልካቾቻችን ይህ ዝግጅት የመጀመሪያው ክፍልና ሁለተኛው ክፍል ማጠቃለያ ነው። ልክ እንደዚህኛው ሁሉ ቀሪ እያንዳንዱ ክፍል ራሱን የቻለ የምርምር ስራ ስላለው እንደ ሁኔታው አይተን ወደ እናንተ እናደርሳለን። ለዚህ ታሪካዊ የምርምር ጽሑፍ አቅራቢ ለአያሌው ፈንቴ ልባዊ ምስጋናዬን አቅርቤ የተሰናበትኩ። ቸር ሰንብቱ። ተመልካቾቻችን በዝግጅታችን ላይ ያላችሁን ሐሳብ፣ አስተያየት ኮሜንት መስጫው ላይ ወይም በቴሌግራም ቻናላችን በመግባት አስተያየታችሁን እንድትሰጡን ስንል በትህትና እንጠይቃለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን አይታችሁ ስትጨርሱ ላይክ አድርጉ። ወስብሐት ለእግዚአብሔር።